እንዴት ናችሁ? ዛሬ ደግሞ ያመጣሁላችሁ የቀይ ሽንኩርቱ ልጣጭ ነው። ልጣጩ ነው ይሄ። አያችሁት? በባለፈው ቪዲዮ ላይ የቀይ ሽንኩርት የልጣጩ ጥቅም ብዬ አሳይቻችሁ ነበረ። ጥቅሙን ከባለፈው ቪዲዮ ከሰራሁት ላይ ግቡና ጥቅሙን ከሱ ታያላችሁ። ዛሬ ማሳያችሁ አሰራሩን ነው። ይሄ ቀይ ሽንኩርት ፀሐይ ላይ ደርቆ ነው የመጣው። አሁን በጁስ ማሽን በቡና ማሽን ነው የፈጨሁት። እቺ ምን ታደርጋላችሁ? እቺ መታከል ግማሽ ማንኪያ ይበቃችኋል ማለት ነው። ምን ጊዜም እንዳታበዙ ብያችኋለሁ። እቺን ግማሽ ማንኪያ ወስደን ሞቅ ያለ ውሃ አዘጋጅቻለሁኝ እኔ። ይሄውና ሞቅ ያለ ውሃዬን ጭምር አደርጋለሁኝ። እቺን በባዶ ሆድ ጠዋት ላይ ኢንሻአላህ እንጠጣታለን። በጣም ጥቅም አለው። ጥቅሙ እንግዲህ ለብዙ ነገር ነው። ይህ ብዬ አልነግራችሁም። በጣም ብዙ ነው። ከባለፈው ቪዲዮ ላይ ገብታችሁ የቀይ ሽንኩርት የልጣጩ ጥቅም ብያለሁኝ። እና እንዴት ላይክ ሼር ሰብስክራይብ እንደምታደርጉ ደግሞ በዛው ላሳያችሁና ሼር ላይክ ታደርጉልኛላችሁ። እኔ የምለቀው ሁሉ ጊዜ እንዲደርሳችሁ ማለት ነው። ተጠቀሙት። ይሄ ነገር በጣም አሪፍ ነው። ለኢንፌክሽን ብትሉ በጣም ለብዙ ነገር አውቄን ያልነገርኳችሁ ከዛ ላይ ገብታችሁ በረጅሙ ስለለቀኩኝ ከዛ ላይ ከተማራችሁ በኋላ ይሄን በተጠጡት ነው ደስ የሚላችሁና የሚጠቅማችሁ። አሁን ሰብስክራይብ አደራረጉን ላሳያችሁ። አሁን እንደዚህ ጥቁር ነው ብላክ ሆኖ ነው ያለው። እቺ ሰብስክራይብ ነው የምትለው። እንደዚህ ንክት ስል ቀይ ነገር ብልጭ ይላል። ይሄው ሰብስክራይብ ሆነ አይደለ? አሁን ከዛ ይሄ ባዶ ነው ያለው። ሰብስክራይብ ብለውም አድርጌ አልጨረስኩኝም። እቺ ነገር እቺ ካፓ እቺ ደውሏ የተንጠለጠለችው ኩባያ ነገሩ አንድ አምፖል የተንጠለጠለችው ባዶ ናት። ስለዚህ ምንድነው የምናደርገው? መልሰን ራሷን እንነካታለን። ስንነካት እዚህ ጋር የሆነ ነገር ይመጣል። ይሄን ጥቁሩን የቀለመውን ጥቁሩን አምጥተን ወደዚህ ጋር ነው የምናደርገው። እንዴት ነው ወደዚህ ይመጣልን? ይሄኛውን ኦል ሚለውን ንክት ኩባያውን ስናደርገው መጥቶ እዚህ ጋር ሰብስክራይብ ሆነ ማለት ነው። ተግባባን? እና ደግሞ ላይክ እንዴት እንደሆነ ላሳያችሁ። ላይክ ለማድረግ ስትፈልጉ ደግሞ የኔን አንዱን ቪዲዮ ልቅቅ አድርገን አያችሁ አይደለ? ከዛ ምንድነው የምናደርገው? እቺ ላይክ የምትለዋ እቺ ናት። አያችሁ? እቺ አውራጣቷ እቺ አሁን ባዶ ናት። ንክት ሳረጋት ይሄውና ቀለመች ማለት ነው። ስለዚህ እንደዚህ ነው የሚደረገውና ሰብስክራይብ አድርጉልኝ፣ ላይክ አድርጉልኝ። አመሰግናለሁ።